የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 3 የሙስሊሞች በደል በየጊዜው መልኩን እየቀያየረ ጥቃት ማድረሱ የተለመደ ሆኗል። በቀዳማዊ ኃይለ ሥላሴ ዘመንም ቀጥተኛው ጭቆና እንዳለ ሆኖ ውስጡን የሚሄደው የህቡ ጉዳት ማድረሱ ጉዳይ ይበልጥ ተፋፍሞ ነበር። በተለይ ደግሞ የአጼ ምኒልክ አልጋ ወራሽ በመሆን ከምኒልክ ቀጥሎ በትረ ስልጣኑን የያዙት ልጅ ኢያሱ ከሙስሊሞች ጋር የነበራቸው መልካም ግንኙነት በሌሎች ባለስልጣናት ቀሳውስት ስላልተወደደ አልጋ ወራሹን ከስልጣን የፈነገሉት ጊዜ ረጅም ስላልሆነ ሙስሊሙ አጉል የልብ ተሰምቶታል በሚል መንፈስ ይበልጥ የማሳቀቅ ሂደቱ ቀጥሏል። ብሎም አዳዲስ ፖሊሲዎች እንዲቀረጹ ምክንያት ሆኗል። አጼ ኃይለ ሥላሴ የሐረር ሀገረ ገዢ ራስ መኮንን ልጅና ሐረር የተወለደ በመሆኑ ሙስሊሞችን በቅርብ የሚያውቃቸው መሆኑ ግልጽ ነው። ነገር ግን ለሙስሊሞቹ ባለው ጥላቻ የተነሳ በዛው በሐረርና በተለያዩ የሀገሪቱ ክፍሎች በሙስሊሞቹ ላይ ያደርሰው የነበረው ጭቆና ሰፊና ዘርፈ ብዙ ነበር። አጼው በፖሊሲ ቀርጾና በሰነድና በነጥብ ይዞ በሙስሊሞች ላይ ይተገብረው የነበረው ውስጣዊ ጥቃት ሰፊ እንደነበርና ለዚህ ዓላማም ከፍተኛ በጀት ይመድብ እንደነበረ የንጉሱን ሰነዶች በዋናነት ወቢ አድርገው የዘገቡት የሀገር ውስጥና የውጭ የታሪክ ልሂቃን በርካታ ናቸው። በመሆኑም እነዚህን ሁለንተናዊ የማዳከም ሂደቶችንና የሙስሊሙን ግብረ መልስ በጥቂቱ እንመልከተው። የንጉሱ ሰነድ ከያዛቸውና በገሃድ ከተተገበሩ የፖሊሲው ንዑስ ሐሳቦች አንዱ ሙስሊም መሆኑ የታወቀ ማንኛውም ሰው በተለያዩ ምክንያቶች እያመካኙ የትምህርት እድል እንዳያገኝ ማድረግ ዋናው ተግባር ነበር። ነገር ግን ከስንት አንድ እድል እንዲሰጣቸው በማድረግ ሙስሊሙ ስላልፈለገ እንጂ መማር ተከልክሎ እንዳልሆነ ማስመሰል የተግባሩ አካል ነበር። ይኸውም ዘመኑ ዘመናዊ ትምህርት እያደገ የነበረበት ወቅት ነውና ሙስሊሙ ከተማረ መብቱን ወደ ማወቅና ህዝብ ተባብሮ መብቱን ወደ መጠየቅ መሄዱ አይቀሬ ነው። በተለይም ምሁራን ሙስሊሞች ከበዙ መላውን ሙስሊም የማስተባበሩን ሂደት የሚያሳልጡ ሰዎች ይኖራሉ ተብሎም ተፈርቷል። ከዚህ በተጨማሪም በእውቀት የደረጁ ሙስሊሞች መኖር ሎም ወደ ስልጣን ወደ መንግስት ስራ መግባታቸውን መንገድ ይጠርጋል የሚለው ዋና ስጋት ነበር። ይህ ደግሞ አይፈለግም። ነገር ግን ሴራው ይፋ እንዳይሆን ተወሰኑት ሙስሊሞች እንዲማሩ መደረጉ ሙስሊሙ እንዲማር አይፈቀድለትም ለሚለው ጥያቄ መልስ ለመስጠት አስፈላጊ ከመሆኑ ጋር ተማሩ ሙስሊሞች ቁጥር ማነሱ ደግሞ ጉዳታቸውን ይቀንሰዋል ተብሎ ታምኖበታል። በተቻለ መጠንም ሙስሊሙ ከውትድርና ውጪ ያለ ሙያ ላይ እንዳይሰማራና በወታደር ቤት ውስጥም ቢሆን ከመቶ አለቃነት በላይ ማዕረግ እንዳይሰጠው ፖሊሲው አርቅቆት ነበር። በዚህ ወቅት ታዲያ ሙስሊሞች እንዳይማሩ የሚደረገውን ጥረት ሊቃውንቱ ባወቁ ጊዜ የተለያዩ የትግል መንገዶችን ተጠቅመዋል። ከነዚህ ውስጥ አንዱ እድል ያገኙት ሙስሊሞች ሁለንተናዊ ድጋፍ እንዲደረግላቸው በማድረግ ብቁ ምሁራን እንዲሆኑ መርዳት ሲሆን፣ ሁለተኛው ደግሞ እስላማዊ የሆኑ አረበኛ ስሞችን ሚስጥር በማድረግ የክርስቲያን የመሰሉ አማርኛ ስሞችን ለልጆች በመስጠት እስልምናቸውን እንዲደብቁ በማድረግ ትምህርት እንዲያገኙ ማድረግ ነበር። በዚህም ሙስሊሙ ለልጁ ስም ሲያወጣ የኪታቡ ስም ሰይድ ይሁን፣ መጠሪያው ደግሞ አየለ ተብሎ እንዲጠራ፣ ቤት ውስጥ ደግሞ ሰይድ፣ ውጭ ላይ አየለ በሚለው ስሙ እንዲጠራ ተደርጓል። እነዚህ መንገዶችም እጅግ ውጤታማ ስትራቴጂዎች ነበሩ። በሌላ በኩል ፖሊሲው ካካተታቸው ሐሳቦች አንዱ እስልምና እንዲስፋፋ ምክንያት የሆነውና ከውጭ ዓለም ሙስሊሞች ጋር የሀገሪቱን ሙስሊሞች የሚያግባባው የአረብኛን ቋንቋ ማጥፋት ነበር። ይህን እንዲሉ ያደረገው ደግሞ በመላው የሀገሪቱ ክፍል ካለው የቋንቋ መለያየት ጋር ደረሳ በአራቱም አቅጣጫ በመሄድ እስላማዊ ትምህርት የሚቀስመው በአረብኛ ቋንቋ መሆኑ ስለተደረሰበት ነው። በዚህም ኦሮሞው ደረሳ ከአማራው ሼህ፣ አማራው ደረሳ ከኦሮሞ ሼህ እንዲሁም ሌላውም በዚሁ መንገድ ዕውቀትን ይማር የነበረ በመሆኑ ይህን ቋንቋ በማጥፋት ዕውቀት እንዲቋረጥ ያደርገዋል በሚልም ሐሳብ ተይዞ ነበር። ከዚህ በተጨማሪም ሙስሊሙ ዓለም አቀፍ ጋዜጣዎችን በማንበብ መረጃ መለዋወጡ እንዲሁም ከአረቡ ዓለም ጋር በቋንቋ መግባባቱ ብዙ ጣጣ ስለሚያመጣ ቋንቋው መወገድ አለበት ወደሚል ድምዳሜ ተደርሷል። በዚህ የተነሳም በርካታ የአረብኛ ቋንቋ የሚያስተምሩ ሊቃውንትን በማስገደልና በሆነ ባልሆነው በማሰር ከፍተኛ በሆነ መልኩ የቋንቋውን ስርጭት ለመግታት ሞክረዋል። ነገር ግን ይህ በቂ እንዳልሆነና ቁርአን አረብኛ መሆኑን ከግብ እንደማያደርሳቸው ስለተረዱ ዑለሞችን በመሰብሰብ ቁርአንን ወደ አማርኛ እንዲተረጉሙ አድርገዋል። ይህም በአረብኛ ቋንቋ ቁርአን መቅራትን ለመከልከል የመጀመሪያው መንደርደሪያ ነበር። ይህ ከመሆኑ ጋር ግን ንጉሱ ቁርአን መተርጎሙን ከውስጣዊ አረቦችን የማጥፋት ሴራ ባሻገር ከአረብ ሀገራት መንግስታት ጋር ያለውን ግንኙነት ለማጠናከርና መንግስት ሙስሊሙን እንደሌላው ሃይማኖት ተከታይ እንደሚደግፍ ለማስመሰል ተጠቅሞበታል። በሌላ በኩል ሙስሊሙ የሚበዛባቸው አውራጃዎች ላይ ከፍተኛ ግብር መጣል ለመንግስት ብቻ ሳይሆን ለቤተ ክህነትም ሌላ ግብር እንዲከፍሉ ማድረግ እንዲሁም ባለሀብት ቢሆኑ እንኳን
ባሪያ እንደሆኑ እንዲሰማቸው የተለያዩ ሞራል የሚነኩ ስርዓቶች ማስፈን፣ በዚህም እጅግ ጸያፍ የሆኑና ሙስሊም ነክ የሆኑ ስድቦችም ከማሰራጨት ጀምሮ ከፍተኛ ስራ ተሰርቷል። ይህ ብቻ አይደለም። ይልቁንም በምንም ይሁን በምን ሙስሊሙ ዘንድ ተቀባይነትና ተሰሚነት እያገኙ ያሉ ሊቃውንትና ምሁራንን በተለያዩ ምክንያቶች ለእስር በመዳረግ እስር ቤት ተሰቃይተው እንዲሞቱ ማድረግ ሌላኛው የፖሊሲው አካል ነበር። በዚህም ጣሊያን ኢትዮጵያ በገባበት ወቅት ከእስር የፈታቸው አያሌ ሙስሊሞች ምስክር መሆናቸውን የታሪክ ዘጋቢዎችም አስፍረዋል። በተለይ በሐረር ከተማ የተገደሉና በእስር ይማቁ የነበሩ ሰዎች ቁጥራቸው ብዙ ነበር። በዚህ ላይ አንዲት አስማ አቡበክር የተባለች በጊዜው የነበረችው የታሪክ አጥኚ ግብጻዊት ሴት አልሙስሊሙን ፊ ደዋኢሪ ኒስያን ሙስሊሞች በመረሳት ማዕቀፍ ውስጥ ብላ ባዘጋጀችውና የጊዜውን ታሪክ በዘገበችበት መጽሐፍ ላይ እንደምታትተው ጣሊያኖች ሐረርን ሲቆጣጠሩ እስር ቤት ውስጥ አግዳሚ እንጨት ላይ በሆዳቸው ተደግፈው ወደፊት አጎንብሰውና እጃቸውን በአግዳሚው ተሻግሮ እግራቸው ጋር ተጠፍሮ ለ20 ዓመታት ታስረው የቆዩ 8000 ሙስሊሞች አግኝቶ ከእስርም ለቋቸዋል። እነዚህ ሙስሊሞች ከጊዜ ብዛት ወገባቸው ገሮ በመቅረቱ በሕክምና እርዳታ ሳይቀር ቀና ማለት ባለመቻላቸው ሁሉም ጎባጣ ሆነው ቀርተዋል። አጥኚዋ ከነዚህ ውጭ ለዓመታት ያለ ምክንያት በእስር የቆዩ ሌሎች ሙስሊሞች በርካታ እንደነበሩም ጠንካራ የሰነድ መረጃዎችን አካታ አስፍራለች። ታዲያ ይህም ለንጉሱ በቂ አልነበረም። ፖሊሲው ከ20 በላይ ዋና ዋና ትግበራዎችን ያቀፈ ነው። ከነዚህ ውስጥ ሙስሊሙ የበዛባቸው አውራጃዎች ላይ ለውጪ ሚስዮናውያን ካቶሊክ ድርጅቶችና ሰባኪዎች ቦታ በመስጠትና እንዲበዙ በማድረግ ሙስሊሙን በተለያዩ መደለያዎች ሃይማኖትን እንዲቀይር ማድረግ በሰፊው የተተገበረ ስትራቴጂ ነበር። ከዚህ ባሻገር ሙስሊሙን እርስ በርስ ማጣላት ደግሞ ሌላኛው ትግበራ ነበር። በዚህም ለረጅም ዓመታት የሶማሌና አፋር ሙስሊሞች የተለያዩ ሴራዎች እየተሰሩባቸውና አንዳቸው የአንዳቸው ጠላት እንደሆኑ እንዲያስቡ ተደርገው እርስ በርስ ሲዋጉ ኖሯል። ይህንንም ሐጂ በሽር ዳውድ የተባሉ ሙስሊም በጊዜው ጋዜጠኛ ሆነው የሁለቱ ብሔሮችን ጸብ ዘገባ ለመስራት ወደ ቦታው ማቅናታቸውና ጉዳዩን በሚመረምሩበት ወቅት የወቅቱ ሀገረ ገዢ ክርስቲያን ስለመሰሉት እነሱን የምናጣላቸው እኛው ራሳችን ነን፣ መፍትሄ የሚባል ነገር የለም፣ እስላም ከተባበረ አስቸጋሪ ነው እንዳላቸው የህይወት ታሪካቸውን ባሰፈሩበት መጽሐፋቸው ላይ አስነብበዋል። በሌላ በኩል ሙስሊም መንደሮችን በማቃጠል ሙስሊሙ ያፈራውን ንብረት ማውደም፣ ስደተኛ ሆኖ ሲንከራተት እንዲኖር ማድረግ፣ መስጊዶችን እያፈረሱ በቦታው ቤተክርስቲያን በመገንባት ሙስሊሙን ማሳቀቅ ብሎም በሀገሪቱ ዙሪያ ወዳሉ ሱዳንና ሶማሊያ የመሰሉ ሙስሊም ሀገራት በስደት እንዳይገቡ ድንበር ላይ ከፍተኛ ፍተሻ ማድረግ ሌላኛው ሲተገበር የኖረ ስትራቴጂ ነበር። ታዲያ ይህን መሰል ሴራዎችን የተሰሩበት ሙስሊሙ በከፊል ቢዳከምም ጽናቱን ጠብቆ መኖሩ ግን የማያደራድር ጉዳይ ነበር። በተለያዩ ቦታዎች የነበሩ ታላላቅ ሊቃውንትም እየታሰሩ እየተፈቱም ቢሆን ከፍተኛ ፖለቲካዊ፣ ማህበረሰባዊ ትግል በማድረግ እስልምናን መታደግም ችለዋል። የቃጥባሬው ሼህ ኢሳ፣ የጀማው አልፈቂህ ዑመርና ሌሎችም እልፍ ሊቃውንት የዚህ ዘመን ፈርጦች ነበሩ። በተለይም እነዚህ ሁለቱ ሊቃውንት መስጊድ የማፍረሱን ፖሊሲ በመቃወም በሀገሪቱ የተለያዩ ቦታዎች ላይ እጅግ የበዙ መስጊዶችን ህዝቡን በማስተባበር በማቋቋም የሚያክላቸው የለም። ታዲያ ከ4 አስርት ዓመታት በዘለለው የንጉሱ ንግስና ዘመን ከተሰሩ ሴራዎች ተርፎ ለትግል የበቃ ትውልድ እንዳይፈጠር የዑለሞች ድርሻ ከፍተኛ ነበር። በተለይም ሙስሊሙ ኢትዮጵያ ውስጥ የሚኖሩ እስላሞች በሚል ግርድፍ መጠሪያ በመጥራት እንደ ሁለተኛ ዜጋ የመቁጠሩ ሂደት በባለስልጣናት የተዘወረ፣ ሙስሊሙ በዓላቱን በቤቱ እንጂ ሰብሰብ ብሎ ማክበሩን የሚቃወሙ እንዲሁም ኢስላማዊ አልባሳትን ለብሶ ወደ ከተማ መግባት የሚከለክሉ ህጎች በየጊዜው እየተሻሻሉ የሚረቁ ህጎች ነበሩ። የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 3 በዚህ አበቃ። ክፍል 4 ይቀጥላል።